ልጆቻችሁ በአለርጂ ለሚቸገሩ ወላጆች ይሄ ቪዲዮ ለእናንተ ነው። እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። ዛሬ የምነግራችሁ ስለ መተንፈሻ አካል አለርጂ ነው። የመተንፈሻ አካል አለርጂ አንድ ጊዜ ታክሞ የሚድን ነገር ስላልሆነና በተደጋጋሚ ስለሚመጣ ለብዙ ልጆችና ወላጆች አስቸጋሪ ነገር ነው። ስለዚህ ይሄንን እንዴት አድርገን ልንከላከልና በጣም ልንቀንስ እንችላለን የሚለውን አብረን እናያለን። አለርጂን የሚያስነሱ ነገሮች ትሪገርስ ወይም ደግሞ አለርጂንስ እንላቸዋለን። እነዚህ ነገሮች በተቻለን አቅም ማስወገድ ከቻለን የልጆቻችንን ተደጋጋሚ የአለርጂ ህመም ልንቀንስላቸው እንችላለን። ታዲያ እነዚህ ነገሮች ምንድን ናቸው? የዛፍ፣ የሳር፣ የአበባ ቡናኞች፣ አቧራ እንዲሁም ደግሞ በአቧራ ውስጥ የሚገኙ ጥቃቅን ነፍሳት፣ ወደ ቤታችን ስንመጣ ደግሞ እርጥበትና ቅዝቃዜ ያላቸው ሻጋታ ያላቸው ቦታዎች፣ ከምንጣፍ ላይ ያለ ቡናኝ እንዲሁም ምንጣፍ ላይ ሊኖሩ የሚችሉ ጥቃቅን ነፍሳት፣ በቤት ውስጥ ያሉ እንስሳት ልክ እንደ ውሻ፣ ድመት የመሳሰሉት የነሱ የፀጉራቸው ቡናኝ፣ በረሮ እንዲሁም ደግሞ በቤት ውስጥ የምናደርጋቸው ማንኛውም አይነት ጭሶች፣ የከሰል ጭስ፣ እጣን፣ ሰንደል፣ በቤት ውስጥ ያሉ ማንኛውም ጠንካራ ሽታ ያላቸው ነገሮች ጥሩም ሆነ መጥፎ ማለት ነው። ለምሳሌ ከጥሩ ሽታዎች ሽቶ፣ ኤር ፍሬሽነር፣ ሰንደል ሊሆን ይችላል። ከመጥፎ ሽታዎች ደግሞ የሽንት ቤት ሽታ፣ የቱቦ ሽታ ሊሆን ይችላል። ከዚህ በተጨማሪ የላይኛው የአየር ቧንቧ ኢንፌክሽኖች ልክ እንደ ጉንፋን፣ ቅዝቃዜ የመሳሰሉት አለርጂን ሊያባብሱ የሚችሉ ነገሮች ናቸው። ስለዚህ በተቻለን አቅም እነዚህን ነገሮች ከቤታችን ከልጆቻችን አቅራቢያ ማስወገድ ይኖርብናል ማለት ነው። ይህ ቪዲዮ ብዙ በአለርጂ ለምትቸገሩ ልጆችና ወላጆች የሚጠቅም እንደሆነ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሪፖስት፣ ፎሎ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማህሌት ጌትነት ነበር ከማዳን የህፃናት ልዩ ክሊኒክ። አመሰግናለሁ።